አናሊሲስ ላይ ጎበዝ ከሆናችሁ ትሬዲንግ ላይ ጥሩ ሪዛልት ልታመጡበት የምትችሉት አንዱ ኮምፖነንት ነው ማለት ነው። ሁለተኛው ደግሞ ሪስክ ማኔጅመንት ብዬ በሰራሁት ቪዲዮ ሪስክ ማኔጅመንት ምንድነው? ኮንሲስተንስ የሆነ ሪስክ ማኔጅመንት ሊኖራችሁ ይገባል። ብዛቶቻችን ኤክስፔክቴሽናችን ሃይ ይሆንና ሪስክ ስናደርግ እንግዲህ የአካውንታችን 50% እንዲሁም ያለ ስቶፕ ሎስ እንገባለን። ጀማሪ ትሬደሮች ያለ ስቶፕ ሎስም ሊገቡ ይችላሉ ማለት ነው። ምናልባት ካፒታል ላይኖራቸው ይችላል። የሚያስገቡት 20-30 ዶላር ሊሆን ይችላል። እሷኑ ጎልድ ላይ በመግባት ጎልድ የታወቀ ነው፣ በጣም ሌቨሬጁ ሃይ ነው። ስለዚህ ጎልድ እና ቢትኮይን ላይ ምናምን በመግባት ያለ ስቶፕ ሎስ እሷኑ ብሎውት እያደረጉ ይቆያሉ ማለት ነው። ያ የሚመጣው ከምንድን ነው? ሪስካቸውን ማኔጅ ካለማድረጋቸው ነው ማለት ነው። ዲፖዚት ያደረጋችሁትን እንደው በዛ ከተባለ 5% ሪስክ ብታደርጉ፣ አነሰ ከተባለ ደግሞ 2% ብታደርጉ በጣም አሪፍ ነው ማለት ነው። ስለዚህ ሪስክ ማኔጅመንትም ትሬዲንግ ላይ ለመቆየት እና በትሬዲንግ ዓለም ውስጥ ስኬታማ ለመሆን በጣም ወሳኙ ነገር ነው ማለት ነው። እንዲህ ያሉ ቪዲዮ እንዲደርሷችሁ ይሄን ፔጅ ፎሎ ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።